ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰዓዳ ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ነው ስራ? አሪፍ። እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ትንሽ ራቅ ብሏል መሰለኝ እንትኑ ያው ብስበውም እሺ አይልም እና እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ነገር ሰላም ነው አልሐምዱሊላህ። እንዴት ናችሁ? ስራ አሪፍ ነው? ምን አዲስ ነገር አለ እናንተ ጋር? እስኪ ምን አዲስ ነገር አለ? ስለ እኔ እንግዲህ ሁሉም ነገር ታውቃላችሁ። ያው ዛሬ አንድ ትንሽ አጠር ያለች ነገር ላውራችሁ ብዬ ነው የመጣሁት ማለት ነው። እና እሱ ምንድነው በሰኢድና በሱመያ ጉዳይ ማለት ነው። ብዙ ጊዜ እሱን እንትን እላለሁ ገብቼ አወራለሁ ብዬ ነበር እና ማለት እኔ እንትና በጣም አደንቃታለሁ፣ ሱመያ በጣም አደንቃታለሁ ማለት ነው። በቃ እኔ ከእሷ በጣም ብዙ ትምህርት ወስጃለሁ ማለት ይቻላል። ለምን በቃ አንዳንድ ወንዶች አለ አይደለም በሴት ላይ ሴት መደራረብ ወይም ሴት አምጥቶ ማስፈራራት ሴት ልጅ ያለ ወንድ መኖር እንደማትችል አስቦ የሚገምቱ እንደዚህ አይነት ወንዶች አሉ። ያው ካደረኩት ግዴታ ትኖራለች ብሎ ማለት ነው። እና በእርግጥ ይሄ ነገር የወረደ አስተሳሰብ ነው እና እኔ በጣም አደንቃታለሁ። እውነት ለማውራት ሱመያዬ በጣም አደንቅሻለሁ። ጀግና ነሽ። ለብዙ ሴቶች ተምሳሌት የምትሆኝ ሴት ነሽ እና ምናልባት አሁን እኛ አንዳንዶቻችን ከእሷ ትልቅ ትምህርት ወስደናል ብዬ እገምታለሁ ማለት ነው፣ እንደ ራሴ አስተሳሰብ እና ጎበዝ። ግን አሁን አንድ ነገር ብቻ ልልሽ እመጣለሁ አንቺ ጋር ማለት ነው። ለምን ባለቤትሽ ደግሞ ለአንቺ ጥሩ ስሜት አለው፣ አንቺን ይወዳል፣ ልጆችሽ ይወዳል እና ሲቀጥል ደግሞ ምን መሰለሽ ሱመያዬ ሃይማኖት የግል ነው። ሃይማኖት የግል ነው እና ቤተሰቦችሽን ግዴታ ቤተሰቦቼ እንደዚህ ብሎኛል ብለሽ ያመንሽበት ነገር ላይ ደግሞ ወደ ኋላ መመለስ ላንቺ ጥሩ አይደለም። ለምን አውቀሽ እስከገባሽ ጊዜ ድረስ እስከገባሽ ጊዜ ድረስ ትክክለኛው የቱ ጋር መሆን አለብኝ ብለሽ እስካሰብሽ ጊዜ ድረስ አንቺ ደግሞ ሃይማኖት የግል ነው፣ ንብረት የጋራ ነው እና ያ ነገር ምንድን ነው? አንቺ ቤተሰብ ነው። ቤተሰብ በቤተሰባዊነት ታከብሪያለሽ። ግን በሃይማኖቶች ጉዳይ ደግሞ ግዴታ ቤተሰብ እንደዚህ ብሎኛል ብለሽ ደግሞ እኔ እንትን ባቲ እልሻለሁ፣ እንደ እህትነት ምክሬ ማለት ነው። ያው ብዙ ነገርም ደግሞ ከገባሽበት በኋላ ሁሉም ነገሮች ስላወቅሽ ማለት ነው። እና ሰኢድን መቅጣት ባለብሽ ልክ በጣም ቀጥተሽዋል። እኔ ኦፍኮርስ እንደውም እኔ ወላሂ በጣም በሁለት እጅ አንጨበጭብልሻለሁ። ደስ ብሎኛል። እኔ ራሱ በቃ ደስ አለኝ ማለት በቃ አሁን ለምሳሌ እኔ ብሆን እንደዚህ ቢሆን እኔ በሷ ቦታ ብሆን እንደዚህ ነገር አደርጋለሁ ብዬ ከአንቺ ትልቅ ተምሳሌት ወስጃለሁ፣ ከአንቺ ትልቅ ትምህርት ወስጃለሁ እና ጎበዝ እና አንዳንድ ነገር ላይ ደግሞ አሪፍ ነገር ሰርተን ደግሞ የሚያበላሽብን ነገር አለ። ለምሳሌ አንድ ሰው ትቀጭዋለሽ። ያ ሰው የቀጣሽውን ሰው ጥፋቱን አምኖ ጥፋቴ ነው ብሎ ራሱን ዞር ብሎ አስቦ ወደ አንቺ እስከመጣ ጊዜ ድረስ ማለት ነው ያ ነገር ደግሞ አንቺ ግዴታ ልትቀበዩ ይገባል። ላይ ማለት ለምን በቃ እሱ ይሄ ነገር ትክክል አላደረኩኝም፣ በሚቀጣ ልክ ተቀጥተዋል፣ ወይኔ ባላደረኩት ብሎ እስከሚል ጊዜ ድረስ ደግሞ በጣም እንትን ብለሽዋል፣ በቃ በጣም እንትን አልሹ እና ያን ስለሆነ አሁን ትንሽ እንትን ብትይ አሪፍ ነበር። አሁን አንቺ ወደ ራስሽ ተመልሰሽ ለልጆች ስትይ ልጅ ወልደሻል፣ ልጅ አለሽ፣ ልጆች አሉሽ፣ አላህ ያሳድግልሽ። ልጆችሽን እየተንከባከብሽ ቁርአን ያቀራሽ በቃ አንቺ መቼም ይሄ ነገር ከገባሽበት ጊዜ ጀምሮ ያ ሁሉም ነገሩን አውቀሽዋል እህቴ እና ያን ስለሆነ ባለቤትሽ ደግሞ ከአሁን በኋላ
ለልጆቹ ለቤቱ እንዴት መኖር እንዳለበት። ይሄ ለምሳሌ ማንኛውም ተመልካች አንቺ ሊያስገድድ አይገባም። ለምሳሌ ግዴታ ተቀበዩ እንደዚህ ልንልሽ አንችልም። ለምን በትዳርሽ ውሳኔ የምትወስኙ አንቺ ብቻ ነሽ። ግን አካሄዱ መጀመሪያ ስትሄጂ ትክክል ነው። ግን አሁን አንቺ እየገባሽበት ያለሽ ነገር ደግሞ ትክክል አይደለም። ለምን ግዴታ ቤተሰቤ እንደዚህ ብሎኛል፣ ልጆች እንደዚህ ያደርጋሉ ምናምን ብለሽ የምትዩ ነገር ደግሞ መጀመሪያ አምነሽ እስከገባሽበት ጊዜ ድረስ አሁን ደግሞ ግዴታ ለቤተሰብ ብለሽ ደግሞ በምታደርጊው ነገር ራስሽ የሚጎዳሽ ነገር ነው እና እህቴ እኔ በጣም መክርሽ ምክሬ ምንድን ነው? አንደኛ በቃ እኔ ከሱ ጋር ሰላም ብትሆኑ ደስ ይለኛል። ይሄ ከተጣላችሁ ጀምሮ በተለይ አብራችሁ ከምትኖሩ ጊዜና አሁን ተጣልታችሁ በተለያይታችሁ በኖራችሁበት ጊዜ ባለቤትሽን ማጥናት የቻልሽው አሁን ነው ማለት ነው። ለምን በፊት አላወቅሽውም። ያው አብሮሽም ቢኖር ወይ አያገባብኝም ወይ ደግሞ እንደዚህም ሁሌ ያገባለሁ ሲልሽም ደግሞ አግበም ስትዩ አያገባብኝም በሚልም ነገር እንትን ብለሽ ነበር። ግን አሁን ደግሞ እሱን አግብቶ ያንቺን ምን አይነት ስሜትና ምን አይነት ቦታ እንዳለው ደግሞ አሁን አውቀሽዋል ማለት ነው አንቺ። ስለዚህ ያን እስከሆነ ጊዜ ድረስ አንቺ ደግሞ አሁን ምን ማድረግ አለብሽ? መቀበል አለብሽ ባለቤትሽን። ወላሂ ነው የምልሽ። ለምን የልጆችሽ አባት ነው። ልጆች ከአባታቸው ሲያድጉ ደስ ይላል። እኔ ለምን የፈለገ ነገር አይቀርብኝም። ለልጄ ስል መስዋዕት እከፍላለሁ እና ለልጆች ስቲ መስዋዕት መክፈል አለብሽ። ሲቀጥል ደግሞ በቃ እሱን ተስተካክሎ በፊት ከነበረበትን ነገር እንትን ብሎ አንቺን ልጆችሽን ማኖር ባለበትን መልክ እያኖረሽ ከዛ በኋላ መቀበል ያለ መቀበሉ አንቺ ነሽ የምትወስኚው፣ አንቺ ነሽ የምታውቂው። የሚያስገድድሽ ሰው የለም። ግን አንድ ነገር ብዬ የምልሽ ነገር ምንድን ነው፣ በሃይማኖትሽ ደግሞ አትደራደሪ ነው የምልሽ። በሃይማኖትሽ መደራደር የለብሽም ከምንም ነገር በላይ እህቴ። እና በጣም እወድሻለሁ። ከዚህ በተረፈ ለአላህ ብዬ እወድሻለሁ። እና ሰላም አውርዱ፣ ልጆችሽ ይደሰቱ። ልጆችሽ አባታቸው ሲያዩ ደስ ይላቸዋል። ሲቀጥል ደግሞ ያው እንግዲህ ስለ ሁሉም ነገር ደግሞ ፈጣሪ ያስተካክልልሽ፣ አላህ ያስተካክልልሽ ብዬ እላለሁ ማሬ። እና ባላችሁበት ቦታ የዩቲዩብ ተከታታዮቼ ሁላችሁም ለአላህ ብዬ እወዳችኋለሁ። ባላችሁበት ቦታ ሰላም ሆኖልኝ። የምትጠይቁኝ ነገር ካለ በኮሜንት አስቀምጡልኝ። ዛሬ ይሄን አቅርቢልን፣ ይሄን አድርጊ ብላችሁ የምትሉኝ ነገር ሁላ እቀበላለሁ። እና ለአላህ ብዬ ውድድ ነው ማድረጋችሁ። ሁሌም እንደምላችሁ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ተባበሩኝ፣ አበረታቱኝ። እስኪ ወላሂ ያሳድጉኝ፣ በቃ አሳድጉኝ። ሼር ምናምን አድርጋችሁ በቃ አሳድጉኝ። እንግዲህ ከአላህ በታች ሰበብ ሁነኝ እና ባላችሁበት ቦታ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።